ሰላም የጆሲ ማይንድ ቤተሰቦች እንዴት ናችሁ? ብዙ ጊዜ ወንዶች አንዲት ሴት ለመማረክ የግድ ቆንጆ ወይም ባለሀብት መሆን አለብኝ ብለው ያስባሉ። እውነታው ግን ከዚህ ይርቃል። ሴትን ልጅ የመማረክ ትልቁ ሚስጥር በኪሳችሁ ሳይሆን በስነ ልቦናው ብልሃታችሁ ውስጥ ነው የሚገኘው። ዛሬ ማንኛውንም ሴት ልብ ልታሸንፍባቸው የምትችሉባቸውን 5 ወርቃማ መንገዶች በተግባራዊ ምሳሌዎች አሳያችኋለሁ። አንደኛ፣ ንቁ አዳማጭ መሆን። ብዙ ወንዶች ለመናገር እንጂ ለመስማት ትዕግስት የላቸውም። ሴት ልጅ ለመማረክ ግን የምትለውን ነገር ከልብ መስማት አለብህ። የምታወራውን ነገር ዝርዝር መረጃዎች ማስታወስ ትልቅ ዋጋ አለው። ለምሳሌ ከሳምንት በፊት ስለ አንድ ፈተና ወይም ስለ ቤተሰቧ ጉዳይ ነግራህ ከሆነ ቆይተህ ያ ነገር ምን ሆነ ብለህ ጠይቃት። ይህ ለካ ትኩረት ይሰጠኛል የሚል ስሜት ይፈጥርባታል። በራስ መተማመን። በራስ የምትተማመን ወንዱን፣ ነገር ግን ኩራተኛ አትሁን። ሴቶች የሚፈልጉት የሚመራቸውና በራሱ የሚተማመን ወንድን እንጂ ሁሌ ስለ ራሱ ብቻ የሚያወራ ጉረኛ አይደለም። ሰዎች በተለያየ ምክንያት ሲጨቃጨቁ፣ አንተ ግን በረጋ መንፈስ መፍትሄ ስትሰጥ ማራኪነትህ በብዙ እጥፍ ይጨምራል። ትናንሽ ደግነቶች (small intentional acts). ትልቅ ስጦታዎች ሳይሆኑ ትናንሽ ትኩረቶች ናቸው ልብ የሚነኩት። ሁሌ እንደምታስባት በተግባር አሳይ። ለምሳሌ የሥራ ጫና እንዳለባት ስታውቅ ቀንሽ እንዴት ነው አይዞሽ የሚል አጭር መልእክት ላክላት። ይህ መልእክት ከሺህ ብር ስጦታዎች በላይ ዋጋ አለው። ስሜታዊ ብልህነት (emotional intelligence). ስታዝን አብረሃት መሆን፣ ስትደሰት ደግሞ ደስታዋን መጋራት። ስሜቷን አትናቅባት። ለምን ታለቅሻለሽ ከማለት ይልቅ አብሬሽ ነኝ በላት። መጥፎ ቀን አሳልፋ ስትመጣ ምክር ከመስጠት በፊት ስሜቷን አዳምጥላት። ያኔ መሻሻጊያዋ አንተ እንደሆንክ ትረዳለች። የውስጥ ማንነቷን ማድነቅ (appreciation of the soul). ውበቷን ብቻ ሳይሆን ስብዕናዋንም አድንቀው። ቆንጆ እንደሆነች ብዙ ይነግራት ይሆናል፣ አንተ ግን ልዩ ሁን። አለባበስሽ ያምራል ከማለት ይልቅ ሰዎች ያለሽ ርህራሄና አመለካከትሽ በጣም ይማርከኛል በላት። የራስህ ሕይወትና ግብ መያዝ። ሁሌም ለሷ ብቻ አቫይለብል መሆን ወይም ሙሉ ቀንን ለሷ መስጠት ማሳለፍ ማራኪነትን ይቀንሰዋል። ራሱ ዓላማ፣ ስራና ህልም ያለው ወንድ በራሱ ይማርካል። ስለ ራስህ ስትተጋ፣ ስፖርት ስትሰራ ወይም አንዳንድ ነገሮችን ስትማር ስታይ አንተን እንደ አንድ ጠንካራ የራሱ ራዕይ እንዳለው ሰው እንድታይ ያደርጋታል። አንተን ለማግኘት ካንተ ጋር ጊዜ ለማሳለፍ በጉጉት እንድትጠብቅ ያደርጋታል። አክባሪነትና ጨዋነት። በአሁኑ ዘመን ጨዋነት ጠፍቷል የሚሉ ብዙ ናቸው። ለሷ ብቻ ሳይሆን ለሌሎች ሰዎችም ለቤተሰብህም የምታሳየው አክባሪነትህ ትልቅ ዋጋ አለው። ምግብ ቤት ውስጥ ላስተናጋጅ የምታሳየው ትህትና ወይም መንገድ ላይ ለተላለቆች የምታሳየው ክብር፣ ይህ ሰው እኔንም ሆነ ሌሎችን የማክበር ትልቅ ስብዕና አለው ብላ እንድታስብ ያደርጋታል። ወጥ የሆነ ማንነት። ዛሬ በጣም ተንከባካቢ ሆኖ ነገ ደግሞ የሚጠፉ ወንዶች ሴቶችን ግራ ያጋባሉ። መተማመን የሚገነባው ሁልጊዜም ተመሳሳይና ታማኝ ማንነት ሲኖር ነው። የፈለገ ስራ ቢበዛብህ እንኳን ስራ በዝቶብኝ ነው ብለህ መልእክት ማስቀመጥ ወይም የገባኸውን ቃል በሰዓቱ መፈጸም አለብህ። በሰው ላይ መተማመን እችላለሁ የሚል የጸና እምነት በውስጧ ይፈጥራል። ተጫዋችና ቀልደኛ መሆን። ሕይወት በፈተና የተሞላች ናት። ፈገግ የሚያደርጋት ወንድ ደግሞ ከጭንቀቷ ማረፊያ ይሆናል። ቀልድህ ግን ሌላውን ዝቅ በማያደርግ መልኩ መሆን አለበት። በራስ ላይ መሳቅ መቻል (self deprecating humor) ወይም አስቸጋሪ ሁኔታዎች ላይ በቀልድ ቀለል አድርጎ ማለፍ ካንተ ጋር የምታሳልፈው ጊዜ ሁሌም ናፋቂዎችና አስደሳች እንዲሆን ያደርጋል። ድንበርን ማክበር። ሴትን ልጅ መውደድ ማለት ነፃነቷን መንፈግ ማለት አይደለም። የራሷን ጊዜና ቦታ ስትፈልግ መፍቀድ ብስለትህን ያሳያል። ከጓደኞቿ ጋር ስትሆን ደጋግሞ አለመደወል ወይም አይሆንም ያለችውን ነገር ደግሞ አለመጠየቅ። ካንተ ጋር ስትሆን ምንም አይነት ጫና እንዳሰማትና እንደምታከብራት ያረጋግጥላታል። እንግዲህ የዛሬው ቪዲዮዎችን ይህን ይመስላል። ፍቅር ማለት የልብ እንጂ የገንዘብ ጨዋታ አይደለም። እነዚህን ነጥቦች በተግባራዊ ስትተረጉማቸው በግንኙነታችሁ ላይ የሚመጣውን ለውጥ ታዩታላችሁ። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ በማድረጋችሁ እንዳይረሳ። በእነዚህ ነጥቦች ላይ ያላችሁን አስተያየት ደግሞ በኮሜንት አጋሩኝ። በየቀኑ እንዲህ ያሉ ጠቃሚ ምክሮችን ለማግኘት ሰብስክራይብ በማድረግ የጆሲ ማይንድ ጂም ቤተሰብ ሁኑ። በቀጣይ በሌላ ቪዲዮ እስክንገናኝ ቸር ሰንብቱ።